እናት እንደሱ አይባልም እና ታዲያ ምንድነው ሌላ ነገር አስመሰልሽ? አናድድሽ ይቅርታ ነው እኮ ማለት ያለብህ። በቃ ይቅርታ አድርጌዋለሁ ነው በቃ ተሰተት ነው አትልም እንዴ? በቃ ተሳሳተ በቃ ተይዋዲ ሁለተኛ አትድገም አንተ። ልብስ ራሱ ሽቱኝ እኮ አያውቅም። እና ታዲያ አብሬ እኮ እየኖርኩ ነው። ቢሆንስ አቦተኝ ያልኩሽ አይደል እንዴ? ለምንድን ነው የምትጨቃጨቂው እንደዚህ? የትም ዱና እና ብርቅ ነው እንዴ ታዲያ? አቦተኝ አቦ ምንድን ነው ስለዛሬ ሌላ ወሬ ታዲያ ምንድን ነው እንደዚህ የምታደርጊው? ጭራሽ አንተ አትበይ። ያልፍትን ራሱ ገምታል ግማታ እንኳን ሰላም የተከበራችሁ ውድና ውድ የተከበራችሁ የቻናሌ ቤተሰቦች ዛሬ ማለት ነው ባበደ ፕራንክ መጥቻለሁ እላችኋለሁ። ምንድነው መሰላችሁ እንግዲህ እግዚአብሔርን ነው የምነግራችሁ ቃልዬ ማለት ነው ከማይመቻት አንዱን ዛሬ ማለት ነው በህይወቷ እኔ እንዳደርግ የማትፈቅደውን ነገር አድርጌ በፕራንክ አሳያታለሁ። እስኪ ስሜቷን በጋራ እናያለን። እሱ ምንድነው መሰላችሁ እኔ ግን ማለት ነው እመቤቴን ማድረግም አልፈልግም በህይወቴ ማየት የማልፈልገው ነገር ነው። ግን ሲሪየስ ይሄ ጉዳይ ማለት ነው ከቤተሰብ ታሪክ ጋር በጣም ከባድ ነው። አንደኛ ከሷ ቤተሰቦች ጋር ያለሁት ማለትም ክፍለ ሀገር እሷ ቤተሰቦች ቅርብ ናቸው። እንደዚህ አይነት ነገሮች በጣም ሲሪየስ ናቸው። ማለትም ባጭሩ ልንገራችሁ ላደርግ የፈለኩት ነገር እንትን ነው ላሳያችሁና ማለት ነው ተደብቄ ያው ሜቢ አንዳንድ ነገሮችን አድርጌው የማላውቀው ነገር ነው ግን ላሳያችሁ። እዩት ሲጋራ ነው ሁለቱም የማደርገው ነገር ሲጋራ ስለሆነ ግን ሲጋራ አጭሼም አላቅም አስጭሼም አላቅም። ሲሸተኝ ራሱ ያመኛል። እመቤቴን ነው የምላችሁ። ግን ይሄንን ነገር ላደርገው ሲሸት ራሱ ማለት ነው እግዚአብሔር በጣም የሚያስጠላው። ምን አደርጋለሁ አንደኛውን እዛ በር አካባቢ ቆራርጬ ጥለውና እዚህ አካባቢ ጥለዋለሁ። ስትመጣ ታየዋለች። አንደኛውን ደግሞ እኔ ራሴ ልኩሽ ሳጨሰው ትመጣለች። በቃ ሲሸታት ልትመጣ ትችላለች። በቃ ጥርጣሬ ነው ትመጣለች። በእርግጠኝነት ትመጣለች ማለት ነው። ስትመጣ ስታየኝ ትደነግጣለች። ያው ከቤቱ ምን ያህል 50 ሜትር አካባቢ ይርቃል። 50 ሜትር ይርቃል። እኔ ያለሁት ሽንት ቤቱ አካባቢ ነው። እዛ አካባቢ ካሜራ የፊት ለፊት እንደተደበቀ ሁሉም ይታያል። እንግዲህ የዛሬው ባይዞ ሲሪየስ በትዳራችን ህይወት በህይወታችን መካከል ላይ ራሱ የሆነ አደጋ ይኖረዋል። ማለትም ሁሉም ነገሮች ጥሩ አይደሉም። አንዳንዴ ፕራንክ ስናደርግ የምንጠነቀቃቸው ነገሮች አሉ አይደለ? ግን እኔ ሱሰኛ መሆኔን ብታቅ እሷ ማለት ነው እመቤቴን ለኔ ምንም አይነት ቦታ ይኖራትም ምንም አይነት። ግን ይሄን ነገር ሳደርግ ሪስኩን እኔ ራሴ እወጣዋለሁ ብዬ ስለማስብ ነው። ግን ይሄ ነገር ደግሞ ግን ይሄ ሁኔታ ግን ደግሞ ሊያስደነግጣት ይችላል። በቃ እውነቴን ነው በጣም ከባድ ነው። እውነት ማንም ሰው በህይወት በትዳር ዘመኑ ይሄን ነገር ሲያደርግ ኃላፊነት የሚወስደው ራሱ ነውና እንደዚህ አይነት ነገር ሳደርግ ደግሞ ዛሬ ደግሞ በእርግጠኝነት ማለት ነው እዩት ምንም ማርያምን ምንም ውሸት የለውም። እዩት ምንም የሚታይ ነገር የለም። እሷ የለችም ቤት ውስጥ በቃ ምንም ጭራሽ ምንም የምታውቀው ነገር የለም። ይሄው እና ላደርግ ነው ዞሮ ማለት ነው። ከእናንተ የምንጠብቀው ነገር ትዕግስት፣ በትዕግስት ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ ጋይስ። እንደማታሳፍሩኝ እርግጠኛ ነኝ። የዛሬው ነገር ማለት ነው በጣም ከባድ ነው። በህይወታችሁ ማንም ሰው የማይሞክረው ነገር ነው። በትዳር ዘመኑ የማይፈቅደው የማያስበው ነገር ነው። ይህን ነገር የማደርገው ግን ላጨሰው አይደለም አላጨሰው ግን ለኩሰዋለሁ። ሲሸታት ትመጣለች። እንደማጨስ ነው የምታስበው እሷ። ከዛ ይሄንን የተደበቀ ጸባይ አይታ ሌላ ቀውጢ ሊፈጠር ይችላል። ከቤተሰብ ጋር ግርግር ሊሆን ይችላል። እናንተ ግን በትዕግስት አደራሺ አደራ በጋይስ አታሳፍሩኝማ። ዳይ ወደ ስራችን እንግዲህ ጋይስ ሲጋራ ይለኮሳል። ይኸው ማርያምን ክብሪት ራሱ ይዘናል። እንግዲህ የቤቱ ቀውጢ ይፈጠራል ዛሬ። አፈር በላ ፈሪያስ በላ
ከመቼ ወዲህ ነው የመጣ ይሄ? ከመቼ ጀምረው ነው? ምንድን ነው? ወንድ ልጅ እኮ ነው እና ወንድ ልጅ ማጨስ አለበት? አቡ ወሬ አታብሽ። ምንድን ነው የተፈጠረው? ይሄን ያለው ወካ ሌላ ነገር አስመሰልሽ። ሰዓት እንደዚህ ካለና ምንድን ነው ብቅ ነው እንዴ? እስከ ዛሬ ታጨስ ነበር? ነገርኝ እንጂ ምን አንገት እንዴ? እስከ ዛሬ ታጨስ ነበር? አንቺ ምንድን ነው የምታወሪው? ተይኝ። እስከ ዛሬ ታጨስ ነበር ወይ? ከመቼ ጀምረህ ነው? ንገረኝ። አቡ አትጨቃጨቂ። ጠዋት ተባታላ ከምገባው ዘው እያጨስክ ነው ማለት ነው? እና ሳይ እንኳን አጨስኩ። ምንድን ነው ታቀብጃለሽ እንዴ? እዚህ ምንድን ነው ብርቅ ነው ታዲያ እንዴ? እዚህ ብርቅ ነው እንዴ ታዲያ? ምንድን ነው? ምን ማለት ነው? ምን ይሄን ያህል አንቺ ትቆጣጠርኛለሽ ማለት ነው? ሙቻ ያለው እንጂ በቁ ምንድን ነው? ምን የተፈጠረ ነገር ምንድን ነው? ይሄን ያህል ሲጋራ እኮ ነው። ሌላ ምን ነው? ይሄን ያህል ነፍስ አጠፋው እንዴ? ከመቼ ወዲህ እስከ ዛሬ ለምን አልነገርከኝም? ማለት እኔ እኮ ዛሬ ግቢው ከዚህ ግቢ ሲሸት ነው እንጂ ለካ በዛችሁ ያጨሰሽ ቅመሽ እየመጣሽ ነው ማለት ነው። በቃ አሁን ደግ ዛሬ በቃ አልፏል። ኦልሬዲ በቃ ምንድን ነው አልፏል የምትለው? ምንድን ነው ያኛል? ከነገ ጀምረህ ጥርክ ወደ አዲስ አበባ ምን ማለት ነው? የሚያስቅ እኮ ነገር የለም እዚህ ጋር እና ታዲያ ወደ አዲስ አበባ ጉዴን ይዘህ መጣ እዚህ ምን ችግር አለ? ለምን እስከ ዛሬ አልነገርከኝም? ለኔ እና አጨሳለሁ ብዬ ላንቺ ልነግርሽ ነበር እንዴ? ልብስ ራሱ እንኳን ሸጡኝ አይቀር ማርያምን። እኔ ምንም ነገር የማውቀው ነገር የለም እስካሁን። እሱ ከሆነ ጥሩ ዛሬ ጀምር ሊሆን ይችላል። ስለዚህ ሌላ ነገር ማውራት አያስፈልግም። በቃ ምንም ነገር ሊሆን ይችላል። አንቺ ምን አስጨነቀሽ? በቃ ተኛ። ቀና ብለህ ነኝ እያየህ አውራ መጀመሪያ። አንቺ ምን ሆነሽ ነው? በቃ ተጨቃጨቁ እንዴ? የሰራው ስራ ታውቃለህ ነው። ሌላ ነገር ታስመስያለሽ። ብርቅ ነው እንዴ ታዲያ? ወንድ ልጅ ያሻሽ እንጂ እንኳን ምንድን ነው ታከብጃለሽ እንዴ? እኛ ሲጋራ ማጨስ ብርቅ ነው እንዴ? ጭራሽ በቃ እንዴት ነው የምተው? እኔ እዚህ ጋር አንተ ዲቃላ ጋር መከረኝ ሰው ይውላል። አንተ ዝም ብለህ እዛ ስትቀም ስታጨስ ስጠጣ ትውላለህ ማለት ነው። ምን አንቺ የሚያል አንድ የሰው ልጅ ስህተት በየትኛው ሰዓት እኮ ምንም አይነት ነገሮች ሊኖር ይችላል። ሰው ወንድ ልጅ ነኝ ብዙ ነገር ሊኖር ይችላል። ለምንድን ነው የሚያል እኮ በምን ምክንያት ነው? ምክንያቱም ለምን አትናገርም? ምን እኔ እንደዚህ ሆንኩ ብዬ ልነግርሽ እችላለሁ እንዴ? እንደዚህ ሆኑ ብዬ ነው የምነግርሽ እንዴ? ምን ፈልገሽ ነው አንቺ? ያጨስክበት ምክንያት ንገረኝ። አንቺ በቃ ጨራሽ ከመቼ ጀምረህ ነው? እሺ በቃ ዛሬ አጨስኩ። ልኩሽ እያል መጣሽ። በቃ ሌላ ታሪክ የለም። ሳጨስ ደረስሽብኝ። ያው በቃ ግልጽ ነው። ዛሬ ደረስኩበት። እስከ ዛሬ እሺ፣ ከመቼ ጀምረህ ነው እንደዚህ አይነት እየጀመርከው? እስከ ዛሬ ምንም ማቀው ዛሬ አልኩሽ እኮ በቃ ሌላ ጥያቄ የለውም። ምንድነው ሌላ ወሬ የምታወሪው? ዛሬ ስለተገኘ እጅ ካርፈንጅ ስለተያዝክ ነው። ዛሬ አልኩሽ በቃ ከዚህ ውጪ ሌላ ጥያቄ አትጠይቂ። በእናታችሁ ተጨቃጨቁ አይደል? ተጨቃጨቁ በቃ አትጨቃጨቁ። አንተም ስተት ነው ብለህ አሁን በኋላ እንዳታረግ። አንቺም በቃ ለፊ እንደምን የምታለፈው ያማ በቃ ዛሬን ተይው። አንተም በቃ ጭቅጭቅ ነው በቃ ተወኝ። አሁን አንተም በቃ አሁን በኋላ እንዳታረግ። ምንም አልተፈጠረም። በቃ በምክንያት ነው እሺ የጀመርከው? በራሴ ምክንያት በቃ ምንም ነገር ማውራት ሁሉን ማውራት አይጠበቅብኝ። በቃ ተኛ አልኩሽ አይደለም እንዴ? ሲጋራ ነው ወንድ ልጅ እኮ ነው ማጨስና መጣጣት እኮ ያለ ወንድ ልጅ ያደርግ ይችላል። ሱስ የለበትም ምናምን እያልኩኝ መጎራቴ ብቻ ነው የሚነደኝ። ተቃጠልሽ እንዴ? ለማንኛውም ለዛሬ ፍቺኝ። በቃ ዛሬ አጭሻለሁ። በቃ ተይኝ። አልፏል። ማጨስ መቃም ደግሞ ለወንድ ልጅ ምንም ያን ያህል ከባድ ነው። በጣም የሆነ ነፍስ ከማጥፋት በላይ ሌላ ነገር አታስመስዩ። ምክንያቱም ምንና ነፍስ ማጥፋት በላይ ነው። ኧረ እባክሽ ለአንቺ በቃ እና ከአንቺ ብለሽ ካሰብሽ ሆነ በቃ። እኔ ደግሞ ማጨስ መቃም ማጨስ ያው ለወንድ ልጅ የትኛውም አጋጣሚ የሆነ ሰዓት የሚያደርገው ነገር ሊሆን ይችላል። አሁን እኮ የተናደድክበት ቢኖር የሆነ እና አንቺ ጋር በቃ አንቺ ጋር ቁጭ ስላልኩ ውስጤ የማይሰማኝ ይመስልሻል? ማልናደድ ይመስልሻል? በቃ
አናደደኝ፣ አደረኩት። በቃ ሌላ ታሪክ የለም። አትጨቃጭቅ። በቃ አሁን ሌላ ወከባ አትፍጠሪ። አሁን ሂጂና ቤተሰብ ሌላ ነገር አታስመስይ። በቃ ሌላ ነገር ሌላ ችግር የፈጠርሽ አታስመስይ። ኧረ እባክሽ ሌላ ነገር አስመሰልሽ። ሌላ ነገር ነው የሚመስለው። ማርያም በጣም ሲጋራ ማጨስ እኮ ለወንድ ልጅ ተራ ነገር ነው። የምር ተራ ነገር መሰለሽ። የምር ማለት ነው። ሲጋራ ሸታለ። አዩ ማርያም ሸትቻለሁ። ልብሴማ ሊሸት ይችላል። ሸትቻለሁ ግን ሲጋራ ሸትቻለሁ። አፌን አሽትቼ ሸትቻለሁ። ያው ጋይስ ከዛ ጋር ካሜራ እና የምር ግን ማለት ነው ተደብቃችሁ የምታጨሱ ወንዶች ተጠንቀቁ። ሴቶቹ በጣም የሚያውቁበት ብዙ ሚስጥሮች አሉት። ቤት ውስጥ ሲሸታት ነው ሩጣ የመጣችው። ይህንን አይነት አካሄድ ካልሽማ ግን ቤተሰብ በጣም ይቅርታ። እኔ ያው እንግዲህ ታዘብኳት። ግን የምርሽ ከመረሽ ነው እንደዚህ ተቆርቆረሽለት ነው ወይስ ምንድን? ልቀቅልኝ አንተ ልቀቅኝ። ዛሬ የምር እውነት ማለት ነው ከጎኔ ያለች ማን እንደሆነች ታውቃላችሁ? ስልኬ ብቻ ናት። አዎ እንደዚህ አስተዋይ ሰው እንደዚህ ሆናችሁ። አዎ ስህተት ድጋሚ እንዳታጨስ። ድጋሚ አላጨስ። ይኸው ካሜራ እኮ አይደል እና ነይ ውዷ። ለማንኛውም ለፋሚሊዎች አንቺ ያምሻል እንዴ? በቃ ነገርኩሽ። እና አንዲት እኔ እኮ እስከዛሬ ምንም ነገር አይጋር ሳቀም እዚህ ጋር ሲጋራ አጭሳለሁ። ግን ምንድነው መሰለሽ እኔ ዛሬ በቤተሰብ ፊት ያደረኩት ዋና ዓላማ ቪዲዮውን እንትን ለማለት ቪዲዮ ለመስራት አስቤ እንጂ ሲጋራ ይቅርና እጄ ራሱ ጥንብ ነው ሲሸት። እኔ ደግሞ ያው የጀናሽ ትችም አቬናሽ ትችም ሲሳይ ሂድ እዛ ጋር ሲጋራው ድንገት ፈሳድ እንደዚህ ቸከለ ማለት ነው አንቺ እና ውዷ ለዛ ነው። እሺ ለማንኛውም በቤተሰብ ፊት ማለት ነው ይቅርታ አድርጊልኝ። ምንም ይቅር በይኝ፣ ዘርበልኝ። አንተ ይቅርታ ማርያም ይቅር በይኝ። አጫሽም ቃሚም አይደለሁም። ሲያጨሱ ራሱ ማለት ነው ወመስለ እግሬ ሳምና ሲሸተኝ ያምረኛል። ስማለሁ እንጂ ያው ስም ያለው ጉልበት አይታችኋል። እና ውዷ መቼም አላጨስም። እሺ ያኛው ትክክል ነህ ማለት ለፕራንክ ነው። በቃ ፕራንክ ነው። አምነሽኛል አላመንሽኝም? ኧረ ዘርበልኝ። እኔ ሲጀመር እንደዚህ አይነት ነገርም እኔ አስቤውም አልሜውም አላውቅም። ቤቴ እኔ ገረመኝ እኮ ማለት ነው። እንዳትረሳት ተደጋገመና ግን እንዳትረሳው። እኔ እኮ እኔ በነፍሴ የተጫወኩ እንዳረሰ ይሄን ነገር ማለት ነው። ተበቃለሁ እንዳረሰ ማለት ነው። አንቺ ጌታ ጥርሴን እየጠቆርሽ ነበር እንዴ? እስካሁን ጌታ እየሰራሽ ነበር እ ለማንኛውም ማለት ነው ለዛሬው ፕራንክ የተሳካልኝ ይመስለኛል። የኔ ውድ አላጨስም። ቻው ወደ ልጅሽ እንጂ ጭራሽ ከቤተሰብ ጋር ምናምን ግን ታዘብኳችሁ ሳይን ቢሆን ለማረጋጋት እንጂ ሞከረው ቦክስ ነበር የሚመስለው። ምን አድርጌ ነው በቦክስ የሚመታኝ? እንዴት ትመጣሳለህ? እና ለዚህ ነው በቦክስ የሚመታኛል እንዴ? በሰለጠነ ሰዓት አይደለም። አንቺ አንዳንዴ ማስብ እንጂ ራስን ነው የሚጎዳኛው። እኔ እግዚአብሔር ራስን ነው የሚጎዳ። እኔ ማንም ሰው ቢሆን ራሱ ማለት ነው ራሴን እንደሚጎዳኝ ነው የማውቅ። ግን እኔ መቼም አላጨስም፣ ላጨስም አስቤው አይደለም። ግን ቪዲዮ ለማንኛውም ቤተሰብ የሰራኝን ስራ አይታችኋል። የእውነት ለመናገር ማለት ነው እኔ የሆነ ትንሽ እየሽታ ማለት በረቀት ነው እንትን የምለው ጉርዬ ተዋት እና ከቤት ስመጣ ድንገት ማለት ከቤት ወጥቶ ስለ የሆነ ሲሸተኝ እዚህ እንዳለ ራሱ የት እንዳለ አላወኩም ነበረ። ወንድሜን ስጠይቀው ደግሞ ምንድነው ያለኝ እኔ እንጃ ሲለኝ ቀጥ ብዬ ወደዚህ እያሸተስኩ መጣ። ወደ ሽንት ቤት ስሄድ ነው ሽታው የሸተተኝ እና ይህችን ነገር በደንብ አድርጌ እንደምበቀልህ ጠብቅ። ይሳካልሽ እንግዲህ እየማርሽ እየነገርሽኝ ማሳል ነጋጋራለሁ። የእውነት ማለት ነው ምድሪቱ ስንጥቅ ብላ ብትወጣኛለኝ ደስታ። ምክንያቱም ከቤተሰብ ጋር በጣም ነው የሚያሳፍረው። እኔ ናቲን የማስበው ሁሌም ማለት ነው ቡና በደንብ ነው የሚወደው። የቡና ሱስ እንዳለበት እንጂ ሌላ ምንም አይነት ሱስ እንዳለበት አላውቅም። ድንገት እንደዚህ አይነት ሲፈጠር ምን ትላላችሁ እናንተ?
እና በኮመንት ምን ማድረግ እንዳለብኝ ንገሩኝና እበቀለዋለሁ። እንደው አንተ ማን ደም ነው ማስለቀስ ናቲ። እጠብቃለሁ። ምንም የሚያስቅ ነገር የለውም። ይሄ ግን እውነት አሁን ድረስ እግዚአብሔር ካንቺ ጋር ይሁን። ይቅርታ አላደረኩልህም። በምን ሰዓትስ እንዴ በምን ሰዓት ነውስ እንደው ይሄ ሁሉ የተሳካልን ያሰብኩ? በሰከንድ ስራ አይደለም እንዴ አንቺ ቪዲዮ የምሰራው ስራ አይደለም? አይ መቼ ወጥተህ ገዛውስ? እሱ ዛሬ አይ እየጠራጠርከኝ ነው ግን ምንድነው አንቺ መጠራጠር ጀመረ። ያምሻል እንዴ አንቺ? ተነገረሻል እንዴ? ከዚህ በላይ ምንድነው የምታወሪው? ቻው። ለማንኛውም ይመች። እናመሰግናለን ጋይስ። እንድትሳካሪ ተስፋ አደርጋለሁ። ባይ